ፋሲካ ባላለው የቀዶ ጥገና ስፔሻሊስት ነኝ። ከመቀሌ ዩኒቨርሲቲ ነው የመጣሁት። እዛ የሕክምና ትምህርት ቤቱ ኃላፊ ነኝ። ስለዚህ ሞር ኦፍ ከዩኒቨርሲቲ ሆስፒታል ጋር የተገናኙ አጀንዳዎችን ማንሳት የፈለኩት አንደኛው የሬዚደንሲ ፕሮግራም አለ። ስፔሻላይዝ የሚያደርጉ ሐኪሞች ያ ፕሮግራም አለ። ይሄ የፋይናንሲንግ ፖሊሲ ጉድለት አለበት። ምክንያቱም አንድ ሬዚደንሲ ሲከፈት በሚኒስትሪ ኦፍ ኤዱኬሽን ስር ነው ያለነው። ሚኒስትሪ ኦፍ ኤዱኬሽን ደግሞ ማስተማር ነው ሚሽን ቪዥን ጎሉ። ሄልዝ ኬር ቪዥኑም ጎሉም አይደለም። ስለዚህ የኛ ኮሌጅ የኛ ስኩል የሚጠይቀው የዲዩቲ ክፍያ ምክንያቱም አንድ ሰርጀን ሲማር ወይም አንድ ኢንተርኒስት ሲማር 4 5 6 ቲም ሆኖ ነው። ምክንያቱም አንደኛው ለመማር ስላለበት እነዚህ ዲዩቲ መከፈል አለበት። ይሄ ዲዩቲ ባጀት የለውም። ለምን ልክ በባጀት ኮድ አለው አይደለ? ከገንዘብ ሚኒስቴር ሲመጣ እዛ ላይ የነዚህ ባጀቶች ምንድናቸው? ኦቨርሎድ እና ጥቅማ ጥቅም በሚል ነው ያለው። ጥቅማ ጥቅም ተብሎ ለኮሌጁ ይመጣው ምክንያቱም ኢትስ ኖት ኢን ዘ ሚሽን ኦፍ ሚኒስትሪ ኦፍ ኤዱኬሽን ማለት ነው። ስለዚህ ሬዚደንሲ ፕሮግራም ስንከፍት አሁን ብዙ በከፈትን ቁጥር አገሪቱ ትፈልጋለች ተብሎ እንከፍታለን። ኋላ ፋይናንስ ማድረግ እየከበደን መጣ። ከዛ በኋላ ለ6 ወር የሰሩበትን ሳንከፍላቸው ሬዚደንቶቹ እየቆየን ነው። ስለዚህ ይሄ ፖሊሲ ያስፈልገዋል። አሁን ደሞዛችን ቀርቶ ያውቅ ለምን በጀት ላይን ስላለው። ይሄ ፕሮግራም ሲከፈት ግን በጀት ላይን የለውም እና ደግሞ አስፈላጊ ናቸው። ሬዚደንሲ ፕሮግራሞች ስፔሻሊቲ ፕሮግራሞች አስፈላጊ ናቸው። ስለዚህ ፕሮፐርሊ በጀት ላይን ተከፍቶላቸው ቢደረጉ ነው። ሌላኛው የዩኒቨርሲቲ ሆስፒታል መምህራን የፔመንት ፖሊሲ የለውም። ማለት ደሞዝ ብቻ ነው ያለው። ከዛ ውጭ ትንንሽ ፖሊሲዎች እንደፈለግን እንድናደርግ እየተገደድን ነው። ኦቨርሎድ የሚባል ፔመንት አለ፣ የዲዩቲ ፔመንት አለ። ይሄም ፖሊሲ ያልወጣለት። ስለዚህ እኛ ጋር ለምሳሌ ሪላቲቭሊ ጥሩ ሆስፒታል ነው። ወደ 100 ስፔሻሊስት አለን። ይሄን ስፔሻሊስት በተለያዩ ስፔሻሊቲ ዲዩቲ ስናስገባ አሁንም ከምንድነው መነሻው? ትምህርት ሚኒስቴር ነው ፋይናንስ የሚያደርገን ዩኒቨርሲቲ ሆስፒታል ስለሆነ ጤና ጥበቃ ነው ወይላ ሄልዝ ኬር። ስለዚህ ያ ፋይናንስ ትምህርት ሚኒስቴር ደግሞ እንደ አንድ እርሻ ዲፓርትመንት ወይ እንደ አንድ ሂሳብ ዲፓርትመንት ነው የሚያየው። ይሞክራሉ። ይሄን ስልህ የኛ ማኔጅመንቶች በጣም ይሞክራሉ፣ ይረዱናል። ግን ተለጥጦ ማኔጅ ማድረግ ከሚችሉት በላይ ሆኗል። ስለዚህ ይሄ ነገር ፕሮፐርሊ ሊታሰብበት ይገባል። ሌላኛው እኔ ለምሳሌ ሰርጀሪ ሰራለሁ፣ አሶሺየት ፕሮፌሰር ነኝ፣ አስተምራለሁ። ሰርጀሪ የሚሰራው አይከፈለኝም ወይም ቢከፈልም የሆነ ፖሊሲ የለውም። አሁን አንድ ሂሳብ አስተማሪ አሶሺየት ፕሮፌሰር ሲሆን ወይም አሲስታንት ፕሮፌሰር ሲሆን ያስተምራል፣ ቤቱ ይሄዳል። እኔ አስተምራለሁ፣ ሰርጀሪ እሰራለሁ። ሰርጀሪ ሰርቼ ሰውየው ይፈታ ይሆን በሽታ ይመጣበት ይሆን እናም ብዬ የራሱ የሆነ እንትን አለው ስራ። ስለዚህ ይሄ በጀት ላይ ኖሮት ልክ እንደ ደሞዝ ይሄ አከፋፈል ሲስተም ከዩኒቨርሲቲ ይለያያል። አርሲ ዩኒቨርሲቲ ለምሳሌ የሆነ ምናምን ሺህ ሊከፍል ይችላል። መቀሌ ዩኒቨርሲቲ ደግሞ የሆነ ነገር ይከፍላል። በጣም የተለያየና ኤራቲክ አሰራር ነው። ስለዚህ የፕሮፌሽኑ ኔቸር ታይቶ ፖሊሲ ሊወጣለት ይገባል። አሁንም በዩኒቨርሲቲ ዙሪያ ማለት ነው። ከዛ እወጣና ከዚህ ጋር ካሪር ስትራክቸርም ችግር አለበት። እኔ አሁን ሰርጅን ኮንክ 7 ዓመቴ ነው 8 ዓመቴ ነው። አሁን ዘንድሮ ማስመረቃቸው የኔ ተማሪዎች እኩል እንደኔ ደሞዝ ማግኘት ይጀምራሉ። አሲስታንት ፕሮፌሰር ኮንኩ ይሄ ሁሉ ዓመት መስራቴ ቫልዩ የለውም። ፐብሊሽ ስላደረኩ የተወሰነ አሶሺየት ፕሮፌሰር ሆኛለሁ ፕሮሞትድ። ባልሆን ግን የኔ ጓደኛ ለምሳሌ ሲያስተምሩ የነበረው ሰው እንግዲህ 7 ዓመት ሰርጅን ሆኖ ቆይቶ አሁን የተመረቀው እኩል ደሞዝ ይሰጣል። ይሄም ዲስካሬጂንግ ነው። ስለዚህ ካሪር ስትራክቸር በደንብ ሊታሰብበት ይገባል። የመጨረሻው ሴንሲቲቭ ነች። ስለ ዱዋል ፕራክቲስ ነው መናገር የምፈልገው። ዱዋል ፕራክቲስ ወይ ደግሞ ሙንላይቲንግ ይሉታል። የሐኪም ከርስ ስለዋለው ነው ኢትዮጵያ ውስጥ። መንግስት ቤት እያገለገልክ የግል ክሊኒክ ከፍተህ መስራት አለብህ። ይሄ አሰራር ፖሊሲ የለውም፣ ካለውም አናውቀውም። አተገባበር ላይም ክፍተት አለው። ስለዚህ ህሊና ያለው ሐኪም የመንግስቱንም ሳይበድል የግሉንም ለማሯሯጥ ይሞክራል። ህሊና የሌለው ሐኪም ደግሞ እግሩን ብቻ የመንግስት ለምልክት አስቀምጦ የግሉን
ይሄ በጣም ግሬት ኮንሲኩዌንስ አለው። ለምሳሌ እኔ የሐኪምን የግል አልሰራም 24 ሰዓት ይሄን ሆስፒታል አገለግላለሁ ብዬ ያቺን ደሞዝ ሳገኝ የሚያለምጠው ሐኪም ፖሊሲ ስለሌለው መርህ መመሪያ ስለሌለው የተሻለ ብርና ላይፍ ሲኖረው እኔ ለምሰራው በጣም ዲስካሬጂንግ ነው። ስለዚህ ብዙ ሀገሮች ዱዋል ፕራክቲስ ላይ ፖሊሲ አላቸው፣ የሚከለክሉ አሉ ወይም የሆነ ነገር ኢት ኢዝ አሁን ላለው አንደኛው መፍትሄ የዱዋል ፕራክቲስ ፖሊሲ ስለሌለን ነው። ስለዚህ ሄልዝ ኢኮኖሚክሱ ታይቶ የትኛው ያዋጣዋል? ምክንያቱም 90% የሚሆነው ኢትዮጵያ የሚታከመው የመንግስት ሴታፕ ላይ ነው። ትንሾቹ ናቸው የግል አፎርድ የሚያደርጉት ብዬ አስባለሁ። ምክንያቱም ደሃ ህዝብ ነን። ፐር ካፒታ ኢንካማችን የሆነ ዶላር በቀን ነው። ስለዚህ እነሱን ሰርቭ መናረግ ከሆነ ያ የመንግስት ቤት የሚገለገልበት ፎር ዛት ማተር ኤረርም አለ። እስከ 11 ሰዓት ወጥተህ ማታ ክሊኒክ አምሽተህ ስትሰራ እስከ ማታ 5 ሰዓት ተንፍስ እያልክ ስታመሽ በነጋታው የመንግስት ስራን አፌክት ያደርገዋል። ስለዚህ ይሄ ታስቦ ይሄን እንደ ሳጀሽን ነው። ስለዚህ ፖሊሲ ወጥቶለት መተግበር አለበት። ሴንሲቲቭ ነች አውቃታለሁ፣ ግን በጣም ኢትስ ኢምፖርታንት። ከዛ የመጨረሻ ያው አንተ ከመጣ ወዲህ ሲስተሙ ትንሽ ሉዝ ሆነ። ያስተማርናቸው ሰዎች እየቀሩብን ነው። ስፔሻሊስት እናስተምርና ከኛ ድሮ አይቻልም ነበር ካንተ በፊት በነበረው በቃ እንዳይሄዱ። ምክንያቱም መቀለ ካስተማረው መቀለ መጥቶ መስራት አለበት፣ ግዴታውን መጨረስ አለበት፣ ወይ ደግሞ ይክፈል። ካልከፈለ በፍርድ ቤት በምናም ለምን ሰዎች ሪሞት ያሉ ቦታዎች ጂኦግራፊካሊ ዲስአድቫንቴጅ የሆኑ ቦታዎች አዲስ አበባ መምጣት ይፈልጋሉ። ስለዚህ አስተምረህ ይቀልጣሉ። ሀረማያ ዩኒቨርሲቲ በደንብ አውቀዋለሁ እኔ ብዙ ጓደኞች ስላሉ አስተምሮ በሙሉ አዲስ አበባ ነው የሚመጡት። እኛ ሪላቲቭሊ እስካሁን ይዘነው ነበረ። አሁን ግን the last 1 year ወደ 10 ምናምን ስፔሻሊስቶች ከኛ ወጥተው ማገልገል ሲገባቸው አዲስ አበባ ዩኒቨርሲቲ ጳውሎስ ምናምን እየሰሩ ነው። ይሄን መታየት አለበት። ዲሞክራሲው ምናምን ሰው ብቻ ይችን ግዴታም መተግበር አለባት ብዬ አስባለሁ። አመሰግናለሁ።